የብርታት ፎሬክስ ቤተሰቦች እንዴት ናችሁ? እንኳን ወደ ብርታት ፎሬክስ በደህና መጣችሁ። እንግዲህ በዛሬ ፕሪሚየም ቢግነር ኮርስ ፓርት 1 ይሄም ደግሞ ምንድነው የመጀመሪያ የፎሬክስ ትሬዲንግ ክላሳችን ነው የሚሆነው ማለት ነው። ለእናንተ የመጀመሪያችሁ ነው። የመጀመሪያ ክላሳችን እንደመሆኑ ኢንትሮዳክሽን ቱ ፎሬክስ ማርኬት ነው የምናደርገው ማለት ነው። ፎሬክስ ምንድነው ከሚለው ጀምሮ እናያለን ማለት ነው። እንግዲህ እስቲ ወደ ቪዲዮ ገብተን እናየው። ኦኬ ዋት ኢዝ ፎሬክስ? ፎሬክስ ማለት ምንድነው? ፎሬክስ ሚንስ ፎሪን ኤክስቼንጅ ከሚለው ቃል የመጣ ነው። ፎሪን ኤክስቼንጅ ይህም ማለት በእኛ ሀገር ቋንቋ ምንድነው? የውጭ ሀገር ምንዛሬ ማለት ነው። የውጭ ሀገር ምንዛሬ ንግድ ማለት ነው። ምን ፎሬክስ ትሬዲንግ የምንለው ፎሬክስ ብቻውን ምንድነው? ፎሪን ኤክስቼንጅ ከሚል ቃል የመጣ ነው። ፎሬክስ ትሬዲንግ ስንጨምርበት ደግሞ የውጭ ሀገር ምንዛሬ ንግድ ማለት ነው። በቀላሉ ማለት ነው አንዱ ምንዛሬ ለሌላ መለወጥ ማለት ነው። በአንድ ምንዛሬ ሌላ ምንዛሬ መለዋወጥ ከረንሲ ኤክስቼንጅ ብለን መጥራት እንችላለን ማለት ነው። ፎሬክስ የውጭ ሀገር ምንዛሬ ገበያ ነው ወይም ደግሞ ኤፌክስ ተብሎ እንጠራው እንችላለን። ላይክ ሶሻል ሚዲያ ላይ እንደምታዩት አብዛኛው ፎሬክስ ትሬደሮች ካያችሁ መጨረሻ ስማቸው ላይ ኤፌክስ ይጨምራሉ። ላይክ ይሄ ምን ማለት ነው? ፎሬክስ ማለት ነው። ምህጻረ ቃል አይነት ነው ማለት ነው። ፎሬክስ ገበያ በዓለም ላይ ትልቁ ፋይናንስ ገበያ ነው። በዓለም ላይ ትልቁ የፋይናንስ ገበያ ነው። በጣም ትልቁ የሆነው በምንድነው ደግሞ ይህ ከሌሎቹ ለየት የሚያደርገው ከሌሎቹ ፋይናንስ ገበያ ደግሞ ለየት የሚያደርገው አንደኝነት ምን ላይ መሆኑ ነው? ኦንላይን ላይ መሆኑ ነው። ኢንተርኔት ላይ ነው ምን የምናደርገው የምንገበያየው ማለት ነው። የፎሬክስ ገበያ አካላዊ ቦታም ሆነ ማዕከላዊ የለውም ማለት አንድ ቦታ የለውም። እንደዚህ ላይ ቅድም እንዳልኳችሁ ሁሉም ነገር የሚከናወነው ምን ላይ ነው? ኦንላይን ላይ ነው። ፎሬክስ ማርኬት ላይ ማለት ነው። ስለዚህ ፎሬክስ ገበያ በዓለም ላይ ትልቁ የፋይናንስ ገበያ ነው ስንል ምንድነው ዋነኛ የሚጠቀሰው በአማካይ የንግድ ቀን ውስጥ ወይም ደግሞ እነዚህ ትሬድ የምናደርግባቸው ከሰኞ እስከ አርብ ቀን ነው የሚሆነው። ፎሬክስ ማርኬት ላይ ትሬድ ስናደርግ ማለት ነው ከሰኞ እስከ አርብ ቀን ነው የሚሆነው። እነዚህ ንግድ ቀን ውስጥ ከ6.6 ትሪሊዮን ዶላር በላይ በቀን ውስጥ በዚህ በፎሬክስ ማርኬት ውስጥ ይገበያያል ማለት ነው። ከ6.6 ትሪሊዮን ዶላር በላይ ይሄኛው እንግዲህ በቀን ውስጥ ነው። እስከ 7 ትሪሊዮን ዶላር የሚደርስበት ሁኔታ አለ ማለት ነው በዚህ በፎሬክስ ማርኬት ውስጥ ማለት ነው። መላው የፎሬክስ ገበያ አውታረ ባንኮች ወይም ደግሞ መረብ የምንላቸው እነዚህ ምንድናቸው? ፊዚካል አይደሉም። እነዚህ ትላልቅ ባንኮች የምንላቸው ውስጥ በኤሌክትሮኒክ መንገድ ይሰራል። በኤሌክትሮኒክ መንገድ ማለትም ላይክ በውስጥ ነው ያሉት። እነዚህ ፊዚካል አይደሉም ማለት ነው። እነዚህ አውታረ ባንኮች የምንላቸው ፎሬክስ ከፎሬክስ ትሬዲንግ እንዴት እንጠቀማለን እኛ? ከፎሬክስ ንግድ ወይም ደግሞ ትሬዲንግ ውስጥ ምን እንጠቀማለን እኛ?